እንዴት ናችሁ? ዲኤም ላይ ሜሴጅ ከሚደረጉልኝ ከተወሰኑ ጥያቄዎች አንድ ሁለቱን ሼር ላደርጋችሁ። ተክለ ሃይማኖት አካባቢ ላይ አሁን ላይ እየሸጣችሁት ያለው ሱቅ ምን ያህል ለቢዝነስ አዋጭ ነው የሚለውን ጥያቄ በተደጋጋሚ እየተጠየቅኩኝ ይገኛለሁ። አዝ ኢንቨስትመንት አንድ ሰው ኢንቨስት ሲያደርግ በትክክልም መጠየቅ ካለባቸው ጥያቄዎች ሎኬሽኑ ምን ያህል ትርፋማ ያደርገኛል ወይም ደግሞ ምን ያህል ፊውቸር አለው የሚለውን ጥያቄ መጠየቅ የአንድ ብልህ ኢንቨስተር ጥያቄ ነው ብዬ አምናለሁ። እዛ አካባቢ ላይ ምን አይነት ስራዎች ይሰራሉ፣ ምን አይነት ቢዝነሶች ራን እያደረጉ ነው የሚሉትን ቼክ ብናደርግ አሁን ላይ በአብዛኛው ከብረት ስራ ጀምሮ የጎማ ስራዎች፣ የባትሪ ስራዎች እንዲሁም ሌሎች አይነት ስራዎች ኢምፖርት ላይ የተሰማሩ ትላልቅ ድርጅቶች እየሰሩበት የሚገኝ ያ ብቻ አይደለም፣ ለመርካቶ በጣም በቅርብ ርቀት ላይ የሚገኝ ዌል ስታብሊሽድ የሆነ ኤሪያ ነው። ያ ማለት ቢዝነሳችሁን ብትጀምሩ ቢዝነስ ውስጥ ለመግባት ወይም ደግሞ ኔትወርካችሁን ሰፋ ለማድረግ በጣም ወሳኝ ቦታ ነው ብዬ አምናለሁ። ታዲያ እዚህ ቦታ ላይ ከ11 ካሬ ጀምሮ ምናልባት ለቢሮዎች ሊሆን ይችላል ወይም ደግሞ ስቶሮችን ለማድረግ ደግሞ ከፍ ያለ ካሬዎችን የምትፈልጉ ደንበኞቻችን እስከ 32 ካሬ ድረስ የንግድ ሱቆችን ይዘንላችሁ መተናል። ታዲያ እዚህ ቦታ ላይ ኢንቨስት ማድረግ የምትፈልጉ የተሻለ መረጃን ማግኘት የምትፈልጉ ቦታውን መጎብኘት የምትፈልጉና ኢንቨስት አድርጋችሁ የተሻለ ውጤታማና ትርፋማ የሆነ ኢንቨስትመንትን ማድረግ የምትፈልጉ ሰዎች ከስር ባለው ስልክ ቁጥር እየደወላችሁ ስለ መረጃው ወይም ደግሞ ስለ ፕሮዳክቱ የተሻለ ኢንፎርሜሽን ማግኘት ትችላላችሁ።